አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ውድ የሰኪና ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። በያላችሁበት የአላህ ሰላምነት አይለያችሁ። እንግዲህ መጥቻለሁ ዛሬ አንዳንድ ነገሮችን ልነግራችሁ የመጣው ምን ማለት ነው? ያው ምቀኛ ከሩቅ አይመጣም። አንዳንድ ጊዜ ያው ለምትሰሩት ነገር እንቅፋት አታጡም። ያው ያልኩልኛል እለወጣለሁ በቃ ለውጥ በኩል እንደሚመጣልን አናውቅም። በነገራችን ላይ ቤቱን ስትጀምሩት በላይ ጀምሩት። በሰብስክራይብ በላይ ከጀምሩት ላይ ካላረጋችሁ ላይ ሰብስክራይብ አላረጋችሁ ሰብስክራይብ እያረጋችሁ አበረታቱ። ምንም አይጨመርበትም። እኔ ላይክ አንድ ላይክ ለኔ ዋጋ አለው። ለእናንተ ግን ምንም የሚቀንስባችሁ ነገር የለም። በላይክ አበረታቱኝ ተስፋ እንዳልቆርጥ እና በጣም እያስጠላኝ ነው በአሁኑ ሰዓት ዩቲዩብ። አንደኛም ያው አንዳንድ ነገሮች ይገጥማሉ። ዩቲዩብ ስትሰሩ ብዙ ነገራቶች አሉ። በተለይ አብራችሁ ከምትሰሩ ልጆች ጋር የአንዳንድ ነገሮች ኢንፎርሜሽን ወደ መዳሞቻችሁ ሲሄድ ያው ኢንተርኔት መቋረጥ ገጥሞኛል ማለት ነው። ምክንያቱም ያው ኢንተርኔት እንደምታውቁት ጊዜ 24 ሰዓት ፉል ነው የኔ ኢንተርኔት። ሁለት ኢንተርኔት ነበር በነገራችን ላይ ቤት ላይ እና ሁለቱም ማድ ቤት ላይ በደንብ ነበር የሚሰራው በነገራችን ላይ እና ሰሞኑን በአንዱ ስልኬ ተቋረጠ። በአንዱ ስልኬ ይሰራል ማለት ነው። እንዴት እንደዚህ ሊሆን ቻለ? ፍልድ ይላል በነገራችን ላይ ስነካው ፍልድ ይለኛል ማለት ነው እና ምንድነው ምናምን ብዬ ከእንደገና ደልቼ ሞከርኩት እምቢ አለኝ ማለት ነው። እና ያ ምን ልላችሁ ነው? ሰሞኑን በቃ ምናልባት ከኔትወርኩም ችግር ይሆናል ብዬ ዝም አልኩኝ እና አሁን ደግሞ ድጋሚ ሁለተኛው ስልኬ በሁለቱም አልሰራ አለ ማለት ነው። እና ያ ምንድነው አንዳንድ ከእናንተ ጋር የሚሰሩ ልጆች ምናምን አንዳንድ ኢንፎርሜሽን ሊሰጧቸው ይችላል። ምናልባት በቃ እኔ እንጃ አግኝታውም ይሁን ከዚህም በፊት ያው ፈራ ነበር ያገኘችው መስሎኝ ነበር ብቻ አላቅም። አሁን ግን በትክክል ያገኘችው ወይም ያወቀች ይመስለኛል። አላቅም ብቻ አላሁ አለም። እንግዲህ በፊት ኔትወርክ ፉል ነበር ማለት ቤት እና አሁን የለም። ሴትይቱን የለም ብዬ ስላት ምናልባት ስልክሽ ላይ ሊሆን ይችላል ስልክሽን ቀይሪ አለችኝ። እኔ ስልኬ ምንም አልሆነ አልተሰበር አልወደቀ ምንም አልሆነ በፊት ፉል ነው እና የኔም ብቻ ሳይሆን የጓደኛዬም ጭምር አይሰራም ማለት ነው። አንዱ ኮኔክሽን ጭራሹንም አይሰራም እስከ ማድቤት እንደማይመጣ ጭራሹ እንደማይደርስ አርግተውታል ማለት ነው። ግን ያቺ የሌላ ዜጋዋ ስሟን አልጠቅስም የሌላ ዜጋዋ ይሰራል። የእሷ በሁለቱም ኢንተርኔት ይሰራል። የኔና የዛች ጓደኛ አይሰራም ማለት ነው። በጓደኛ የኛ ሀገር ናት ጓደኛ እሷ አይሰራም ማለት ነው። እና ይህ ምንላችሁ ነው? ሁሉም ሰው ጥሩ ይመስላል። ከእናንተ ጥሩ መስሎ ነገራቶችን ለመዳሞቻችሁ ወይም ለአሰሪዎቻችሁ ወስደው የሚያቃጥሉ ብዙዎች አሉ ማለት ነው። እና ምንላችሁ ነው እንግዲህ ያው ብዙውን ጊዜ እኔ ላይፍ ላለመግባት እችላለሁ። እናንተ ደግሞ አበረታቱኝ። ምንም አይከፈልበትም። ከእናንተ ምንም የሚቀንስበት ነገር የለም። ቪዲዮ ስትጀምሩ በላይክ ጀምሩ። አንዳንድ ጊዜ ያው እኛ ኢትዮጵያኖች ብዙ ጊዜ ሰው ሲያለቅስ ተጎዳ ወይም ሞተ ወይም ሆነ ነገር ገጠመው ሲባል ብቻ ነው ልንረዳው የምንሮጠው። ያ መሆን የለበትም። እኛ በእኛ መደጋገፍ አለብን እና እኔ ያለ እናንተ ምንም ነኝ። ይሄ ዩቲዩብ ቻናል እኔ ለእኔ ለብቻዬ ምንም አይደለም። አንድ ሰው ብቻ አይደለም፣ የህዝብ ነው፣ የሀገር ነው፣ የዓለም ነው። ብዙ ነገር ወደፊት ልንሰራበት እንችላለን። ብዙ ተስፋ አለኝ። ስለዚህ ተስፋ እንዳልቆርጥ ደግሞ እናንተ አበረታቱኝ። ቤቱን ስትጀምሩት በላይክ ጀምሩ። ምንም የሚከፈልበት ነገር የለም። አበረታቱኝ እስቲ እና ቪዩ የለውም ቪዲዮ የለውም፣ ግን እኔ እየጣርኩ ነው። አንድም ቀን ተስፋ ቆርጬ አላውቅም። ብዙ ጊዜ እጥራለሁ እና ተስፋ እንዳልቆርጥ አድርጉኝ ለማለት አክል ነው። ይሄ ምን ማለት ነው? ጓደኞቻችሁ ብዙ ጊዜ አትመኑ። በቃ እኔ ይፋ ነኝ በነገራችን ላይ ስሰራ ደብቄ አላውቅም። ያው እንዴት ትደብቃላችሁ? አንድ ቤት ወጥታችሁ ስትገቡ አንድ ላይ እየበላችሁ አንድ ላይ እየጠጣችሁ መደበቅ አትችሉም። እኔ የምችል አልመሰለኝም። እኔ እንጃ እንዴት እኔ እንጃ። እሷ ስትመጣ ልዘጋው ነው? ላይፌን በከፈትኩ ሰዓት ብትመጣ ልዘጋው ነው ወይስ እንዴት ላደርገው ነው? አላውቅም። ብቻ እስቲ እናንተ ሀሳብ አስተያየታችሁን ስጡኝ። እስቲ እንዴት አድርጋችሁ መደበቅ ትችላላችሁ? እኔ ግልጽ ነኝ በነገራችን ላይ። ያው ምግብ ስሰራ ነው ሁልጊዜ የምገባው። ላይፌን ታያላችሁ። ምግብ አብቅቼም ሰርቼም ስጨርስ ያው ልትወስድ ትመጣለች ያቺ ጓደኛዬ። ያኔ እንዴት ማድረግ እችላለሁ? ከእሷ መደበቅ አልችልም። በእርግጥ አሰሪዎቼ እዚህ መጥተው አያውቁም። ሲጀመር የት እንዳለም ማድ ቤቱ አያውቁትም።
እና እኔ ነኝ ማስተዳድረው ማድ ቤቱን ማንቀሳቀሰው። የተለያዩ ነገሮች እቃዎች እንኳን ቢያልቁ አለቃ አምጪ ብዬ ምነግራት እኔ ነኝ እንጂ ሴትዮዋ ማድ ቤት መታ ምን ሰራው ምን ያልሰራው ብታይ ነገር የለም። እንደምታዩት ሁል ጊዜ ዞትር በንጹህ ልቤ በንጹህ ህሊናዬ ማድ ቤቷን በስርዓት ይዤላት የምሰራው እኔ ነኝ። ግን ደግሞ አንዳንድ ጓደኞች ያው ልወደድ ባይ ናቸው። በተለይ ከሌላ ዜጋ አብራችሁ ስትሰሩ በጣም ከባድ ነው በነገራችን ላይ እና ያው ነገረቻትም አልነገረቻትም የራሷ ጉዳይ ነው። አሁን ትንሽ ጊዜ ነው የቀረኝ ለአንድ ለሁለት ወር ብዬ ያው ቢያንስ እስከዛ ድረስ ዳታም እየሞላው እጠቀማለሁ። ከዛ በኋላ ያለውን ነገር ደግሞ አላህ ያውቃል ማለት ነው ቤተሰቦቼ። ስለዚህ አበረታቱኝ፣ ተስፋ እንድቆርጥ አታድርጉኝ ማለቴ ነው። ምክንያቱም እኔ እንጃ በጣም እያስጠላኝ ነው በነገራችን ላይ በቃ በጣም ተስፋ እየቆረጥኩኝ ነው። የለፋሁበትንም ልፋቴ እያሰብኩ ልመለስ እያልኩ ነው። ግን ደግሞ ያው እየደበረኝ ነው በነገራችን ላይ ያው ሰው ለምዳችሁ ከእናንተ ጋር እየተጫወቱ ከእናንተ ጋር እያወራው የምሰራው ስራ ለእኔ ምንም አይደለም። ምክንያቱም የፈለገ ብዙ ስራ ብሰራ ለእኔ ምንም አይመስለኝም። ምክንያቱም በቀጥታ ጎበዝ ነሽ በርቺ ምናምን እንደዚህ የምትሉኝ ነገር ሁሉ ለእኔ ብርታቴ ነው። ምክንያቱም እኔ እዚህ ጋር ስራዬ በጣም ከባድ ስራ ነው በነገራችን ላይ ጠዋትም ቆማችሁ ማታም ቆማችሁ ቀንም ቆማችሁ አትችሉትም። በቃ እዚህ ቤት እረፍት የለም በነገራችን ላይ ምግብ አሰራር ቀንም ከተሰራ ተሰራ ነው፣ ማታም ይሰራል ነው። በቃ ቁርስም እንደምታዩት ሁልጊዜ እንደምታዩት ነው። እና ይሄን ሁሉ ተቋቁሞ የምሰራው አንደኛ እናንተ ብርታት አለኝ። ምክንያቱም ጎበዝ በርቺ እንደዚህ ነሽ ምናምን የምትሉኝ ነገር ሁላ ለእኔ ድጋፌ ነው። በጣም ነው የምጠነክረው፣ ጥንካሬ እየሰጣችሁኝ ነው። ስለዚህ አሁንም ደግሞ ደግፉኝ፣ ድጋፋችሁንን አሻለው። ያለ እናንተ እኔ ምንም ነኝ። እኔ ዩቲዩብ ይሄ ሁላችንም ጨምር ነው። እናሳድገው፣ አሳድጉኝ። እስቲ ቫይራል እንዲወጣ በላይክ ጀምሩት። በቃ ምንም የሚከፈልበት ነገር የለም። እውነት ለመናገር እርዱኝ። በቃ እንዲህ የሰው ልጅ ተቸግሮ ወድቆ ብቻ ሲለምን ብቻ ነው እንደ የምንረዳው እኛ። ቆይ ብዙ ጊዜ እንደዛ ነው የምንረዳው እኔ ማስበው ማለት ነው። በቃ ኢትዮጵያኖች ሰውን ለመርዳት የምትረባረቡት ሲወድቅ ብቻ ነው ወይ? እስቲ በቃ ለምን ላይክ ብታረጉ ምን ችግር አለው? ምን ይከፈልበታል? ምንም አይከፈልበትም። ወላሂ 30 ብቻ ላይክ ነው ያለው። አይገርምም? ሰብስክራይቤ ወደ 10,000 ተጠግቷል። ዞሮ 10,000 ሊገባ ነው። ግን ላይክ 30 ቪው 10 100። ኧረ በጣም ያስጠላል። በጣም 170 80 ከዚህ አያልፍ። በቃ አለፈ ቢባል 200 ነው። ከዚህ ውጪ የለም ቪው። ለምን ቆይ ለምን አጨብጫቢዎች ጋር ለምን ቫይራል የወጣላቸው ጋር እንሮጣለን? ድጋፍ የማይፈልጉበት ጋር እንሮጣለን? እኛ በእኛ ብንደጋገፍ ምን ችግር አለው? ምን ችግር አለው? የምር በጣም እየከፋኝ ነው እና እንዳይከፋኝ አበረታቱኝ። እኔ ይሄ ቻናል ወደፊት ብዙ ስራ ለመስራት እቅድ አለኝ። ለእኔ ብቻ ሳይሆን ለዓለም በቃ ለተቸገሩ ሁሉ ደራሽ እንዲሆን እፈልጋለሁ። ስለዚህ አበረታቱ ማለቴ ነው። በቃ ድጋፋችሁን አሻለው። እንግዲህ ይሄ ነው እኔ ጋ ያለው ነገር። ማድ ቤት ላይ ብዙ እየሰራልኝ አይደለም። ያው እዛች በሩ ጥግ ላይ ቁጭ ብዬ ምናልባት ተጠግቼ በሩ ጥግ ላይ እንትን ብዬ ትንንሽ ይሰራል እንጂ ሌላ አይሰራም። ክላሳችን ብቻ ነው የምሰራው እላችኋለሁ። እና ምን ልላችሁ ነው? ተጠንቀቁ። በቃ በቻላችሁ ታቅም ሰው በማያያችሁ ሰዓት ላይ ብትገቡ፣ በተለይ ጓደኛ በቃ በማያያችሁ ሰዓት ላይ ብትገቡ እየተመረጠ ነው። ምክንያቱም ሁልጊዜ እንትን ስትሉ በቃ አላል ዝም ብለው በቃ ይመቃኛሉ። ምቀኛ አይጠፋም። በቃ እውነት ለመናገር አይጠፋም። ስለዚህ ራሳችሁን እየተጠነቀቃችሁ ስሩ። አታሳዩ ጓደኛ ሀታ ኢትዮጵያ ጓደኛ እንኳን ቢሆን አታሳዩቸው። በቃ አንዱ ለአንዱ ይመቃኛል። ምቀኛ ከሩቅ አይመጣም እና በቃ ከባድ ነው እውነት ለመናገር ማለት ነው። በጣም ይደብራል። እኔ እንጃ ብቻ እኔ የነገረች ነው የመሰለኝ። ወላሂ አለም የውስጣችን ፈጣሪ ያውቃል። እንግዲህ ከኢንተርኔቱም ችግር ይሁን ከልጅቷም ሄዳ ነግራት ይሁን አላውቅም። ወላሂ ብቻ እኔ ሄዳ የነገረቻት ነው የሚመስለኝ። ምክንያቱም ከዚህ ፊት 2 ዓመቴ ነው የዚህ ቤት 1 ቀን ተቋርጦ አያውቅም። ኢንተርኔት 1 ቀን ተቋርጦ አያውቅም። ስለዚህ አሁን ምን መጣ እና አሁን ምን ተሰማቸው እንዴት ሊቋረጥ ቻለ የሚለው አለ። እንግዲህ ዞሮ 2 ዓመት ነው 2 ወር ነው የቀረኝ። ኢንሻአላህ ባላ ፍቃድ ያው ግዴታዬን ስጨርስ ያለውን ነገር አስተካክዬ እና
ድጋሚ እንዳልሰደድ አገርም ሊሄድ ፈልጋለሁ። አላህ ያሳካልሽ በሉኝ። አንድ ልቤም ያው የተወሰኑ የቀሩኝ ነገሮች አሉ። እነሱን ላሳካ የምለውም ነገር አለ። እስቲ አላህ ያሳካልሽ በሉ። ዱአ አድርጉ፣ አበረታቱን። በቃ ተስፋ እንዳልቆርጥ ተስፋ አለኝ። ዩቲዩቤን ሰርቼ ብዙ ነገር እናደርጋለን የምን ተስፋ አለኝ። አበረታቱኝ ነው የሚለው። እንግዲህ ባላችሁበት አላህ ይጠብቃችሁ። ላላህ ብዬ ወዳችኋለሁ። ያለ እዝነት ራህመት አይለያችሁ። ክርስቲያንም ሙስሊም እህቶቼ በያላችሁበት፣ ስደተኛ እህቶቼ አላህ ምኞታችሁን ሀሳባችሁን አሳክቶ ለአገራችሁ፣ ለቤተሰቦቻችሁ፣ ለልጆቻችሁ ያብቃችሁ። ይሄ የዞትር ምኞቴ ነው። ቤተሰቦቼ ባላችሁበት አላህ ይጠብቃችሁ። ላላህ ብዬ እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።